መጀመሪያ ዶሮ ነበር የሚሰራው። ከዛ በኋላ ግን ይሻላል ብዬ ወደ ከብቶች ወጣሁ። የተሻለ ነው። ስራ የለኝም ከማለት ይሻላል። ስንት ላሞች አሉ አሁን? 13። በቀን ምን ያክል ምርት ታገኛለህ አንተ? 120 ሊትር አካባቢ ነው። ሰላም ቤተሰቦችና ተመልካቾች፣ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። ለሰራተኛ ሁሉን ነገር ወጪ ጨምሮ አሁን ለዚህ ፋርም ማለት ነው ምን ያክል ይሆናል በአማካይ ወጪ? ወጪ ያው በአሁኑ ግማሽ ነው። አንድ ላም 300 ብር ዘልታ ትውላለች። 13ቱ በዚህ ይባዛል ማለት ነው። አሁን ምግብ ብቻ ማለት ሳይሆን ወጪ ውሃውም አለ፣ ሰራተኛ ቤት ክራይ፣ ሰራተኛ ሳይጨምር ጫይ ጨምረን እነሱን ጨምረ ያ እስከ 350 ሊሄድ ይችላል። ግን እኛ ሀሳባችን አንድ ላም 300 ብር ትበላለች በቀን ማለት ነው። በቀን 13ቱ በዛ ልክ ይባዛል። በዛ ካልኩሌት ይደረጋል። ወጪው ትርፍና ቀሪም በዚህ መልኩ ይገኛል። ስልጠና ወስደን ወደዚህ የገባው ሸገር ሲቲም ወስደናል። ኦኬ። ከመጀመሪያም ደግሞ ገና ዶሮችን እየሰራ ስልጠና ነበረ። የመነሻ ካፒታልስ እድገት ነው። በእንደዚህ አንድ ላም አንድ ጥጃ እያደረግን ቁብ እየሰበሰብ ያቺ አንድ ላም ስትጀምር ምን ያክል ነበር ነው? እሷ ሲጀምራት በ65,000 ብር ነው የገዛዋት። እስቲ እሱ ላይ በደንብ አብራራልኝ። እኔ እንደው ትልቁ ነጥብ እዚህ ጋር ነው እንግዲህ ሰዎች ለመነሳት የሚከብዳቸው በአንድ ላም እንዴት ብዬ ነው እዚህ የምደርሰው? ያን የሄድክበትን ሂደት እስቲ ትርክቱን ብትነግረኝ ለእኔ ራሱ ደስ ይለኛል በጣም። አይ ላም ሲገዛ ዶሮች እየሰራሁኝ ነው ላም የገዛሁት። አንድ ላም ያው አንድ ዘመዴ ነበረ፣ የቅርብ ጓደኛዬ ነበረ። እሱን የእርባታ ማቆም እፈልጋለሁ፣ አንድ አሪፍ ላም አለች ውሰድ ስለኝ በቃ ያለኝ ብር ሰጥቼ በ60,000 ብር ገዛሁኝ። አንድ ላም ማለት ነው። አንድ ላም ከዛ ዶሮቹ ሸጬ እንደገና ጨመርክስ? እየጨመርኩ ከዛ ቁብ እየሰበሰብ እንደዚህ 13 ላሞች። በስንት ዓመት ነው እንዲሆነው? ወደ 4 ዓመት። 4 ዓመት። ይሄ በጣም ድንቅ እንትን አልሞላኝም፣ ግን 4 ዓመት አካባቢ የሆነ ነው። ኦኬ። ያው ለምንድን ነው ከሁሉም እኔ ይሄ ነው የሚገርመኝ። እንግዲህ ብዙ ሰዎች ጋር እንዞራለን። አሁን እኔ ዞራለሁ፣ አንድ ላም አንድ ጥጃ፣ ከዛ የተነስቼ ነው እዚህ የደረስኩት። ትክክል ነው። ግን አሁን ደግሞ ብዙ ሪሶርስ ሀብት ይዘው ልብ ያላሉ ሰዎች አሉ። እነዛን ሰዎች ይህን ሲሰሙ ይህን ሲያዩ ውስጣቸው ይኮረኩራቸውና ወደ ስራ ሊገቡ ይችላሉ። ከእናንተ እንዲማሩ ነው። በተለይ አሁን አንተ ወጣት ነህ፣ ከአንተ ደግሞ ብዙ ወጣቶች አሉ። አሁን ያው ስራ የለንም፣ ስራ አጥም ሆነው ተምረውም ግን መሬት እያለ ማለት ነው ተደራጅተውም ቢጠይቁ ሊያገኙ ይችላሉ መሰለኝ ከመንግስት። ስለዚህ ይሄን ነገር ውስጣቸው እንዲሰማቸው ብዬ ነው። ከአንድ ላም እዚህ መድረስ ይቻላል። በጣም ደስ የሚል ነገር ነው። ጠንካራ ከሆንክ ይቻላል። እዚህ ሰፈር ውሃ ራሱ አልነበረም። እዚህ ሰፈር እኔ እንትን ስል በቀን ባንስ እንኳን እስከ 50 እስከ 40 ጀሪካን በአህያ ቀድቼ መኖሪያ ቤት ሳረባ ነበረ። አሁንም እንግዲህ እግዚአብሔር ይመስገን ተከራይቼ ነው። ተከራይተህ ነው የምሰራው። የእርሻ ስራ በተፈጥሮ ከባድ ነው ብለን ደግሞ ወደኋላ ማለት የለብንም። ለምን አልፋችሁ እዚህ ደርሳችኋል እናንተ። ይሄ ድንቅ ነገር ነው። በጣም አመሰግናለሁ በዚህ ዙሪያ ማለት ነው። ቅድመ ሁኔታዎቹ እንግዲህ እነዚህ ጥንካሬ ያስፈልገናል፣ ዲሲፕሊንድ መሆን አለብን፣ ስነ ምግባር። አሁን አንዳንዱ እርሻውን ጥሎ የሆነ ቦታ ይውልና ማታ ሲመጣ ስራው ወድሞ ነው የሚያገኘው። ስለዚህ እንዳልከው ጥንካሬ ያስፈልጋል፣ ዲሲፕሊን ያስፈልጋል፣ ጥሩ ስነ ምግባር ያስፈልጋል። ለምሳሌ አረቄ ቤት የሚውል ከሆነ አስቸጋሪ ነው። እኔ እንደዛ አይነት ትምህርት ስለገጠመኝ ነው ከአንድ ፋርም ላይ ሰውየው ሲያስረዳኝ ማለት ነው። እና በጣም ጥሩ እንትን ነው። ክትትል ያስፈልገዋል በየደቂቃው። አሁን ያስገባ ነው ከውጭ አሁን የገቡ አሁን ያው እኛ ቁርሳችን በልተን መጣን። 6 ሰዓት ላይ ደግሞ ውሃና ሳር ለመስጠት እንመጣለን። በቀን ስንቴ ነው የሚበሉት? በቀን 3 ቁርስ፣ ምሳ፣ እራት እንደሚባለው ማለት ነው። አንድ ላም ምን ያክል ነው የምትበላው በቀን? ያው በቀን 300 ኪሎ የምትበላው በኪሎ ሳይሆን ያው የፍሩሽካ ሳባ አለ፣ የእንትን አለ 300 ነው። አሁን ወደ ብር ስንቀይረው 300 ነው። ኪሎ ግን ያው እንደ ወተታቸው ነው። ወተት ከፍተኛ ከሆነ እየተጨመረላት ነው። እንትን አለ እየተጨመረላት ነው። መለስተኛ ከሆነ ያው መለስ ያለ ነገር ነው የምትጠቀመው። ይለያያል። በባለሙያ ድጋፍ ነው የምትሄዱት? አዎ። ዋና ችግሮች ምንድን ናቸው? መኖ በሰዓቱ ላይ ይገኝ ይችላል። አሁን ውሃ በብዛት አሁን እኛ በውሃ
በጣም ለ3 ወር ስንቸገር ነው። ያው ጸጋ የሚያውቃል። ውሃ ለ3 ወር በመኪና ስናስቀዳ በጋሪ 1 ጀሪካን 20 ብር ነው። ያን ስታረጉ ደግሞ በጣም ስራውም ማለት ነው። ያው ስራውን እስከ ለመተው ተስፋም እስካሁን ዋናው ግን መሰረታዊ ውሃ ነው። ውሃ ካለ እንግዲህ ያው ምግቡን ለራሳቸው ስለሆነ አንተም ባታገኝ ተራሩጠህ ምግቡን ታመጣዋለህ። መኖ ውሃውን እንደዚህ በብዛት ቀርተው አያዋጣም። በተለይ መኖ ላይ ብዙ ችግር ያነሳል ሰው። አንተ የምትጠቀመው ለየት ያለ ስልት አለ ችግሩን ለመፍታት የመኖን? አይ መኖ ያው ለየት ያለ ነገር የምንጠቀመው ነገር የለም። ፍሩሽካ ግን ቀን በቀን እየጨመረ ነው። ሌላ መኖ ቀን በቀን እየጨመረ መኖ ለምን እንደዚህ ይጨመራል ብለን የምንጠይቅ የነዳጅ ኬስ ነው እንባላለን። ከዛ አማራጭ የለም። ሌላ እንደዚህ አሁን መኖ ለማምረት ተደራጅታችሁ ወይ እንደዚህ መሬት አግኝታችሁ መኖን አልፋ እነዚህ አምርታችሁ ለመጠቀም ሞክራችሁ ታውቃላችሁ? አልሞከርንም። ብትሞክሩ ግን ጥሩ ነው። እኔ አሁንም ስዞር ያገኘሁት ልምድ ነው። ሼር ማድረግ አልፋ ያስፈልጋል። እንዲያውም አንድ አርሶ አደር አለ ሞዴል መኖ አልፋ ያለማል። ያን የምትበላ ላም በየቀኑ ማለት ነው 4 ሊትር ወተት ትጨምራለች። ጥቅል ጎመን ደግሞ የምትበላው 2 ሊትር ተጨማሪ ወተት ትሰጣለች በየቀኑ አንዷ ላም። ይህን ሰውየው በሪሰርች በራሱ ጥናት የደረሰበት ነው፣ ገበሬው ማለት ነው። ይህንንም ሀሳብ ያዘውና ወደፊት ለብቻ እንኳን ቢያቅት ተደራጅታችሁ የሆነ መንግስትን ጠይቃችሁ እነዚህ የአረንጓዴ ተክሎች እና አልፋ እነ ዝሆኔ ምናምን የሚዘሩበት ቦታ ብታገኙ አንደኛ የመኖ ዋጋንም ለመቋቋም ይቻላል፣ ሁለተኛ የተመጣጠነ ምግብም ተጨማሪ ምግብ ትሰጣቸዋለህ ለከብቶቹ ማለት ነው። እኔ ይህን ስላየው ይህንንም ሼር ላድርግ ብዬ ነው። ችግር የለውም። ኦኬ፣ ይሄ ነው። ወደዚህ ስራ ለመግባት የሚያስቡ ብዙ ሰዎች አሉ። ቅድም እንዳልኩ አንተ ምንድን ነው የምትመክራቸው ለእነዚህ ሰዎች? ስራችሁ ስሩ ነው የምላቸው። ኦኬ፣ ወደዚህ ስራ ለመግባት ሰዎችም ያው አዲስ ገና ለሚጀምሩትም ያው ያስጀመርነው ነው በግላቸው ገንዘቡ ካለ። የኛ ከብቶች አሁን ሲሚንቶ ላይ አይተኙም፣ ሰጋቱራ ላይ ነው የሚተኙት። ሰውነታቸው የተላላጠ የቆሰለ መኖር የለበትም። እበት ከስራቸው ማቆየት የለበትም። ይቦረሻል፣ አይታጠቡ፣ ደረቁ ነው። በደረቁ ነው ግን የሚተኙት ሰጋቱራ አሁን እዚህ እንደሚታየኝ ፊት ለፊቴ ላይ ሰውነታቸውም ንጹህ ነው እኮ እያየው ነው። እና ሲቆሽሹ ልክ እበቱ ላይ ሲተኙ እዚህ ጋር ይበሳል። ከዛ የመዳን ቆሻሻው ይበሳቸዋል። ጀርም በልቶ ይገባል ማለት ነው። ጎድናቸው ላይ ባክቴሪያ ከገባ ይሞታሉ፣ አይድንም። ስለዚህ ቤቱ ምንድነው ንጹህ መሆን አለበት። ሰጋቱራ መነጠፍ አለበት የለባቸውም። አሁን ይጠረግና በኋላም እንደ አዲስ ይነሰንስላቸዋል። የሚገርም ነው። ኦኬ፣ አየህ የትልቅ ትምህርት ነው። አሁን ትልቅ እውቀት ነው። ምንድነው ይኸው ተመልካቾች የምትሰሙ ቤታቸው ንጹህ መሆን አለበት። ቆሻሻ ላይ ከተኙ በጎናቸው ባክቴሪያ ይገባና ይገላቸዋል። ስለዚህ ሰጋቱራ መነጠፍ አለበት ካጸዳም በኋላ በየቀኑ ማለት ነው። ይሄ ትልቅ ትምህርት ነው። እናንተም ብትወስዱት ጥሩ ነው። እጅግ በጣም አመሰግናለሁ። ከዚህ ቪዲዮ ሊጠቅማችሁ የሚችል ጠቃሚ እውቀት እንዳገኙ አልጠራጠርም። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ቸርነት ዘለቀ ነኝ። አመሰግናለሁ።